ቻትጂፒቲን ብቻ በመጠቀም ስራ እንዴት መፈለግ እንችላለን? 2025 ዓመተ ምህረት ስራ ፍለጋን በተመለከተ አስቸጋሪ ከነበሩ ነገሮች አንዱ ከፍተኛ ፉክክር መኖሩ ነበር። በዚህ ምክንያት ሃይሪንግ ማናጀሮች ሁሉንም አፕሊኬሽን ወይም ሪዚዩም እየከፈቱ አንድ ባንድ እንደማያዩ ግልጽ ነው። እዛም ነው ከዛ ሁሉ ሰው ስክሪን አውት ለማድረግ የተለያዩ የኤአይ ቱሎችን የሚጠቀሙት። ዛሬ ቻትጂፒቲን በመጠቀም አንድ 5 ወይም 6 ቡሌት ፖይንቶችን አውጥቼ እንዴት ስራ ከመጀመሪያ ጀምሮ እንዴት አድርጋችሁ ሪሰርች አድርጋችሁ ቻትጂፒቲን በመጠቀም እንዴት ኢንተርቪው ድረስ መድረስ እንደምትችሉ አጠር ባለች መንገድ አሳያችኋለሁ። አብራችሁ መጀመሪያ ደረጃ ቻትጂፒቲን መጠየቅ የምትችሉት ምን አይነት ስራ አፕላይ ባደርግ በቀላሉ አክሴፕት ሊደረግ ይችላል፣ ወይንም ደግሞ ባላችሁበት ስኪል ኤንትሪ ፖዚሽን ሊሆን ይችላል፣ ሚዲየም ፖዚሽኖች ሊሆን ይችላሉ፣ እንዲሁም እስከ ሲኒየር የስራ ዘርፎች ድረስ ባላችሁ የስራ ዘርፍና ስኪል እንዴት ነው ስኪል አፕ ወይም አፕላይ ማድረግ የሚችለው የሚለውን ነገር ቻትጂፒቲን መጠየቅ ትችላላችሁ። እዛም ያዘጋጀሁት ፕሮምፕት አለ። አጠር ያለች ፕሮምፕት ነች። ለምሳሌ እንደ ኤግዛምፕል ነው የምነግራችሁ። based on my experience in customer service and basic Excel skill, what entry level roles should I target? እቺ በጣም ቀለል ያለች በተለይ ብዙ የተለያዩ ስኪል ለሌላችሁ ሰዎች ቤኔፊት የምትሆናችሁ እና አብዛኛው የስራ ዘርፍ የሚያጠነጥንበት ቦታ ስለሆነ እቺን ፕሮምፕት መጠቀም ትችላለች። አሁን እየነገርኳችሁ ያሉ ከዚህ በኋላ የምነግራችሁን ፕሮምፕቶች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ኮፒ ፔስት ያደረጋችሁ ቻትጂፒቲ ላይ መጠየቅ ትችላላችሁ። በዚህም የተለያዩ አይነት ስራዎችን ቻትጂፒቲ ያመጣላችኋል። ለምሳሌ ኦፕሬሽንስ አሲስታንት ሊሆን ይችላል፣ ጁኒየር አናሊስት ሊሆን ይችላል፣ ከስተመር ሰርቪስ አሶሺየት ሊሆን ይችላል፣ እንዲሁም ሌሎችን ሊስት አውት አድርጎ ያመጣላችኋል። በመቀጠል ቻትጂፒቲ ዋናውንና አስፈላጊውን ነገር ይሰራላችኋል። ሪዚዩም ቢልድ ያደርግላችኋል። ለምሳሌ ይሄንን ፕሮምፕት ልንገራችሁ። ሪራይት ማይ ሪዚዩም ፎር a customer success role using this job description። ይችን ሾርት ፕሮምፕት ተጠቅማችሁ ቻትጂፒቲ እናንተ ያላችሁን ስኪል because based on your experience ስለሆነ አሪፍ አድርጎ አምጥቶ ቻትጂፒቲ ያስቀምጠዋል ማለት ነው። እዚህም ኪወርዶችን ማች ያደርጋል፣ ቡሌት ፖይንቶችን ኢምፕሩቭ ያደርጋችኋል፣ እንዲሁም ኤክስፒሪየንሳችሁን ሞር ሳውንድ እና ሪዛልት ኦሪየንትድ ሆኖ እንዲመጣ ያስችለዋል ማለት ነው። ይህም የእናንተን የኤቲኤስ ስኮር ጨምረዋል። ያው ሶስተኛው ቻትጂፒቲን በመጠቀም ስትሮንግ የሆነ ከቨር ሌተር እንድትጽፉ ያስችላችኋል። ብዙ ሰዎች ከቨር ሌተርን እንደ ኦፕሽናል ነው የሚወስዱ። በዚህ ጊዜ ግን ብዙ ካምፓኒዎች ሪዚዩም ብቻ ሰሚት ከሚያደርጉ ይልቅ ከቨር ሌተሮቻቸውንም አብረው ሰሚት የሚያደርጉ ኢንዲቪጁዋሎችን በቀላሉ ስክሪን አውት ያደርጋሉ። ለምሳሌ ይህንን ፕሮምፕት ተመልከቱ። ራይት ኤ ሾርት ፕሮፌሽናል ከቨር ሌተር ፎር ሪማርኬቲንግ ኮኦርዲኔተር ሮልስ አስ XYZ ካምፓኒ። ሶ በቀላሉ ይህንን ፕሮምፕት በመጠቀም እናንተ ለምትፈልጉት ወይም አፕላይ ለምታደርጉበት ካምፓኒ የሚሆን ከቨር ሌተር ሰርቶ ይሰጣችኋል ማለት ነው። ከፈለጋችሁም ሜክ ኢት ፍሬንድሊ ኤንድ ኮንፊደንት ኖት ጀነሪክ ማለት ትችላላችሁ። እንደ ፕሮምፕት አዲሽናል ሪቫይዝ ማድረግ ትችላላችሁ። በቀላሉ ጀነሪክ ያልሆነ ከቨር ሌተር ጽፎ ይሰጣችኋል። የቻትጂፒቲ አንዱ ጥቅም ሪክሩተሮችን እንዴት ሪች አውት ማድረግ እንዳለብን ይነግረናል። በተለይ ለኛ ኮሚዩኒቲ ከሰዎች ጋር እንዴት በቴክስት መግባባት እንዳለብን፣ እንዴት መጻጻፍ እንዳለብን፣ ኢሜይል እንዴት ማድረግ እንዳለብን ከካልቸር አንጻር አሪፍ አድርጎ በጥሩ ሁኔታ ጽፎ ይሰጠናል ማለት። ስለዚህ ይሄ ነገር ሰፖርት ያደርገናል። ቻትጂፒቲ ኢቭን ቴክስት ስንጽፍ ሰፖርት ያደርገናል ማለት። ለምሳሌ ይሄን ፕሮምፕት ተጠቀሙት። ራይት ኤ ሾርት ሊንክድኢን ሜሴጅ ቱ ኤ ሃይሪንግ ማኔጀር አስኪንግ አባውት ዜር ቲም ኤንድ ኦፕን ሮል። ሶ በቀላሉ ሜሴጅ ጽፎ እናንተ አፕላይ ለምታደርጉበት ካምፓኒ ጥሩ የሆነ ቴክስት ወይም ኢሜይል ይጽፍላችኋል ማለት። ለምሳሌ ሃይሪንግ ማናጀሩ ያገኛችሁት ሰው ዳንኤል ቢሆን ስሙ ከዚህ በፊት እንዴት ሃይሪንግ ማኔጀሮችን ኮኔክት ማድረግ እንዳለባችሁ አሳይቻለሁ። ለምሳሌ ዳንኤል ቢሆን ምን ብላችሁ ጽፋላችሁ? I came across your profile while researching your team at ABC company. I would love to learn more about your work and what you look for in candidates. Thanks for your time. So ቀለል ባለ መንገድ ነገር ግን ኦቨርኦል በሚመስል ነገር ኢሜይላችሁን ወይም ቴክስታችሁን መጻፍ ትችላላችሁ ማለት ነው። ሲምፕል ኤንድ ኮንፊደንት። እዚህም ተጠቀሙት አፕሮች ሪሌሽንሺፕ ቢልዲንግ ነው፣ ቤጊንግ የሆነ አፕሮች አይደለም ማለት ነው። ስለዚህ የሃይሪንግ ማናጀሮችን ሄዳችሁ እባክሽ እንደዚህ አድርግልኝ ማለት አሜሪካን ጆብ ማርኬት ላይ አክሴፕቴብል አይደለም። ሶ ምን እንደምታደርጉት ሞር ሪሌሽንሺፕ ዲፔንዳንት ሆናችሁ ነው የምትቀጥሉት። ለው አምስተኛው የቻትጂፒቲ ጥቅም ስፔሻሊ በስራ ላይ ኢንተርቪው ፕሪፔር እንድታደርጉ ያደርጋችኋል። ቻትጂፒቲ ኢንተርቪውን ሞክ አድርጋችሁ እንድትወጡት በብዙ ሄልፕ ያደርጋችኋል። ለምሳሌ ይሄን ፕሮምፕት ተመልከቱት። ፕሪቴንድ ዩ አር አን ኢንተርቪወር ፎር ኤ ፕሮዳክት አናሊስት ሮል አስክ ሚ ኮስችን ኤንድ ጊቭ ፊድባክ። በቀላሉ ይሄንን ፕሮምፕት ተጠቅማችሁ የተለያዩ የኢንተርቪው ኪሎችን
ስፔሻሊ እናንተ አፕላይ በምታደርጉበት የስራ አይነት እንዲያመጣላችሁ ራሱ ኢንተርቪው እንዲያደርጋችሁ ራሱ ሃይሪንግ ማናጀር ሆኖ ኢንተርቪውን እሱ እንዲያደርጋችሁ ቅድሚያ ሪል የሆነው ኢንተርቪው ጋር ሄዳችሁ ከመጠየቃችሁ በጥሩ የሆነ ኮንፊደንስ ቢውልድ ያደርግላችኋል እና በጣም ትልቅ ነው። ለቀላል ነገር አትውሰዱት። ሌላው እና ዋናው በተለይ ብዙ ሰው አንደርስታንድ የማያደርገው እንዲሁም ስቴፑን የማይወስድበት ምንድነው አፍተር ዘ ኢንተርቪው ፎሎ አፕ ማድረግ። ፎሎ አፕ የሆኑ ቴክስቶችን እንዴት ነው መጻፍ የምንችለው የሚለውንም ChatGPT ይነግረናል። ለምሳሌ write a polite follow up email after an interview on this company። እናንተ አፕላይ ባደረጋችሁበት ካምፓኒ የፎሎ አፕ ኢሜል ወይም ሜሴጅ ስጠኝ ብትሉት አሪፍ የሆነ የፎሎ አፕ ሜሴጅ ጽፎ ይሰጣችኋል። በዛም ኢቭን እንዴት ሳለሪ ኔጎሺዬት ማድረግ እንዳለባችሁ ሁሉ ይነግራችኋል። እንዴት ደሞዝ መደራደር እንዳለባችሁ ይነግራችኋል ማለት ነው። እስከ መጨረሻው ድረስ ChatGPT አብሯችሁ ይቀጥላል ማለት ነው እንደ ፐርሰናል አሲስታንት። እኔ በብዙ ጠቅሞኛል ChatGPT። ኮንፊደንት ሆናችሁ ስራችሁን እንድትሰሩ ከሰዎች ጋር ኮሚኒኬት ስታደርጉ ኦቨር ዘ ኢንተርኔት ኦር ኦቨር ዘ ፎን ቅድሚያ ተዘጋጅታችሁ እንድትሄዱ በብዙ ይጠቅማችኋል ማለት ነው። በመጨረሻ መናገር የምፈልገው ምንድነው ChatGPT ስራ ራሱ አይሰጣል። ዩ ሃቭ ቱ አንደርስታንድ። ነገር ግን ጥበብ በተሞላበት መንገድ እናንተ የጎደላችሁን ቦታዎች በሙሉ ChatGPT እየሞላላችሁ እናንተ ስኪል አፕ እንድታደርጉ የተሻለ ፕሮዳክቲቭ እንድትሆኑ በብዙ ያግዛችሁ። ሶ ብትጠቀሙበት አይ ሪሊ ሪኮሜንድ። ምክንያቱም ስፒድ ይኖራል። የተለያዩ ካምፓኒዎች ላይ በተለያየ ዳይሬክሽን ላይ ማድረግ ትችላላችሁ። ኮንፊደንት መሆን ትችላላችሁ። እንደነገርኳችሁ ኢንተርቪውን ሞክ ማድረግ ትችላላችሁ። ብዙ ነገር መስራት ትችላላችሁ።